የተወደዳችሁ ተመልካቾቻችን የአክብሮት ሰላምታችን ይድረሳችሁ። ንጻሬ የሚዲያ ዳሰሳ ተጀምሯል። የግብጽ ኮፕቲክ ኦርቶዶክስ ቤተክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ተዋድሮስ ካልህ ኦስትሪያ ቬና ለሕክምና ጉዞ አድርገው ተመልሰዋል። ሐዋርያዊ አገልግሎትም ሰጥተዋል። ከሰሞኑ በመካከለኛው ምስራቅ 3 የምስራቅ አብያተ ክርስቲያናት ቅዱሳን አባቶች በአካባቢው ሰላምና በክርስቲያኖች ደህንነት ላይ ተነጋግረዋል። ከቴክኖሎጂው ማደግና መዘመን ጋር የኢንተርኔት ኦርቶዶክስነት ወይም ኢንተርኔት ኦርቶዶክሲ በቤተ ክርስቲያን አገልግሎትና ስርዓት ላይ ትልቅ ፈተና እያመጣ ይገኛል። ለሰሞኑ ካገኘናቸው አበይት ጉዳዮች መካከል እነዚህን መርጠናል። በቅድሚያ ግን በቤተ ክርስቲያናችን ጎላ ብለው ከተሰሙ ዜናዎች ይህኛውን አስቀድመናል። የጥንታዊቷ ርዕሰ ርዑሳን መርጡለ ማርያም ቤተክርስቲያን ቋሚ ቅርሶች እንዲጠገኑና ተንቀሳቃሽ ቅርሶችም እንዲጠበቁ ጥሪ ቀርቧል። መንግስት በበኩሉ በእርሱ በኩል የሚጠበቀውን እንደሚያደርግና እንደሚወጣ በአማራ ክልል ምክትል ርዕሰ መስተዳድር ዶክተር አብዱ ሁሴን በኩል አረጋግጧል። ምክትል ርዕሰ መስተዳድሩ ዶክተር አብዱ ሁሴን ከተለያዩ የመንግስት የሥራ ኃላፊዎች ጋር በመሆን የጥንታዊቷ ርዕሰ ርዑሳን መርጡለ ማርያም ቤተክርስቲያንን ጎብኝተዋል። ርዕሰ ርዑሳን መርጡለ ማርያም ቤተክርስቲያን በኢትዮጵያ ከሚገኙ ጥንታዊ አብያተ ክርስቲያናት መካከል ትጠቀሳለች። በወንድማማቾቹ በአብርሃ ወአጽብሃ ዘመነ መንግስት እንደተገነባች የሚነገርላት ይህች ቤተክርስቲያን የጥንታዊ ነገስታት ቅርሶችን፣ ንዋየ ቅድሳትን፣ የብራና መጻሕፍትን ጨምሮ አያሌ ጥንታዊ ቅርሶችን ይዛለች። በጉብኝቱ ወቅት የቤተክርስቲያኗ አስተዳዳሪ ርዕሰ ርዑሳን አባ ብርሃነ መስቀል አንዳርጌ የቤተክርስቲያኗ ጥንታዊ ቅርሶችን ለመጠበቅ የሙዚየም ግንባታ እየተካሄደ መሆኑን ተናግረዋል። የሙዚየሙ ግንባታ እንዲጠናቀቅና የቤተክርስቲያኗ ጥንታዊ ቅርሶች እንዲጠበቁ የክልሉ መንግስት ድጋፍ እንዲያደርግም ጥሪ አቅርበዋል። የኢትዮጵያ ጥንታዊ ቅርሶችን የያዘችውና ትናንትናን ለዛሬ የምታሳየው ቤተክርስቲያኗ እንድትጠበቅ ከሁሉም ድጋፍ ያስፈልጋል ሲሉም ጥሪ አቅርበዋል። የክልሉ ምክትል ርዕሰ መስተዳድር ዶክተር አብዱ ሁሴን መንግስት በአጠቃላይ ጥንታዊ ቅርሶች እንዲጠበቁ፣ እንዲጠገኑና ለትውልድ እንዲተላለፉ ትኩረት ሰጥቶ እየሰራ መሆኑንም ተናግረዋል። ከዚሁ ጋር የጥንታዊቷ ርዕሰ ርዑሳን መርጡለ ማርያም ቤተክርስቲያን ቋሚ ቅርሶች እንዲጠገኑና ተንቀሳቃሾቹም እንዲጠበቁ መንግስት የበኩሉን ያደርጋል ሲሉ አረጋግጧል። ይህንን ዜና የአማራ ሚዲያ ኮርፖሬሽንና ሌሎችም ዘግበውታል። በእኛም ሚዲያ እንደዚሁ ተላልፎ ለዛሬ አንድ ቀዳሚ ርዕስ አድርገን መርጠነዋል። ወደ ውጭ ዘገባዎቻችን እናልፋለን። የተወደዳችሁ ተመልካቾቻችን ንጻሬ የሚዲያ ዳሰሳ በማስከተል ወደ ግብጽ ነው የሚወስደን። የግብጽ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ተዋድሮስ ካልህ በኦስትሪያ ቬና ያደረጉትን የሕክምና ክትትል አጠናቀውና ሐዋርያዊ ተልእኮም ፈጽመው ወደ ካይሮ ተመልሰዋል። ቤተክርስቲያኒቱ እንዳስታወቀችው ቅዱስነታቸው በቬና ለብዙ ዓመታት የሕክምና ክትትል ሲያገኙበት በቆዩበት ሆስፒታል መደበኛ የጤና ምርመራ አከናውነዋል። በተጨማሪም በኦስትሪያ ለሚገኙ ምዕመናን መንፈሳዊ አገልግሎት ሰጥተዋል። ቅዱስነታቸው ዘወትር ረቡዕ የስብከት መርሃ ግብር አላቸው። በዚህም መሰረት ከሰሞኑ ወደ ቪየና ባቀኑበት ወቅት ረቡዕን ያሳለፉት በዚያ ለሚገኙ ምዕመናን የስብከት አገልግሎት በመስጠት ነው። በተጨማሪም በቪየና የካቶሊክ ቤተክርስቲያን ሊቀ ጳጳስ ከሆኑት ብፁዕ ካርዲናል ክሪስቶፍ ሸንቦርን ጋር ተገናኝተው በሁለቱ አብያተ ክርስቲያናት መካከል ስላለው ግንኙነት ተወያይተዋል፣ መክረዋል። ቅዱስነታቸው ወደ ካይሮ ከተመለሱ በኋላ እንደተለመደው ሐዋርያዊ ተግባራቸውን በተሟላ ጤንነት ላይ ሆነው መቀጠላቸውን የግብጽ ኮፕቲክ ቤተክርስቲያን ገልጻለች። የተወደዳችሁ ተመልካቾቻችን ንጻሬ የሚዲያ ዳሰሳን ስንቀጥል በማስከተል በመካከለኛው ምስራቅ ዮርዳኖስ ላይ ቆይታ እናደርጋለን። በቅርቡ 3 የምስራቅ ኦርቶዶክስ አብያተ ክርስቲያናት አባቶች ተገናኝተው በአካባቢው ሰላምና በክርስቲያኖች ደህንነት መጠበቅ አስፈላጊነት ላይ
ተነጋግረው ነበር። እነዚህ አባቶች የሰርቢያ ኦርቶዶክስ ቤተክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ፖርፊሪ፣ የአንጾኪያ ኦርቶዶክስ ቤተክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ዮሐንስ አስረኛና የኢየሩሳሌም ኦርቶዶክስ ቤተክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ቴዎፍሎስ ሳልሳዊ ናቸው። እነዚህ ሶስት ቅዱሳን አባቶች በዮርዳኖስ የነበራቸው የጋራ ቆይታና ታሪካዊ ጉዳዮችን ቀጥሎ እንመለከታለን። የዮርዳኖስ ንጉሥ ዳግማዊ አብደላህ ከሰሞኑ ሶስት የኦርቶዶክስ አብያተ ክርስቲያናት ርዕሰ ሊቃነ ጳጳሳትን ማለትም የሰርቢያው ፓትርያርክ ብፁዕ ወቅዱስ አቡነ ፖርፊሪ፣ የአንጾኪያ ፓትርያርክ ብፁዕ ወቅዱስ አቡነ ዮሐንስና የኢየሩሳሌም ፓትርያርክን ብፁዕ ወቅዱስ አቡነ ቴዎፍሎስ ተቀብለው አነጋግረዋል። ዜናው እንዳለው ስብሰባው በክርስትና ሕልውና ጥበቃ ላይ ያተኮረ ነበር። ንጉሥ አብደላህ በመካከለኛው ምስራቅ እየተባባሰ ባለው ውጥረት ውስጥ የክርስትናን ሕልውና የማስጠበቅና ቅዱሳን ቦታዎችን የመጠበቅ ወሳኝነትና አስፈላጊነት ተቀብለው አጽንኦት ሰጥተውም ተናግረዋል ተብሏል። ከሦስቱ ቅዱስ ፓትርያርኮች ጋር በመሆን በኢየሩሳሌም በሚገኙ እስላማዊና ክርስቲያናዊ ቦታዎች ላይ የሚፈጸሙ ጥሰቶች በአስቸኳይ ማስቆምና አሁን ያለው ታሪካዊና ሕጋዊ የቦታዎች ሁኔታም ማስጠበቅ አስፈላጊነት ላይ ተስማምቷል ሲል ዜናው ዘግቧል። ሦስቱ ርዕሰ ሊቃነ ጳጳሳት ንጉሡ በራሳቸው ተነሳሽነት በጀመሩትና 10ኛ ዓመቱን ባከበረው የአቃባ ሂደት የባልካን ሀገራት የሃይማኖቶች ውይይት በተሰኘው ዓለም አቀፍ ጉባኤ ላይ ለመሳተፍ ጌታችን ኢየሱስ ክርስቶስ በተጠመቀበት በዮርዳኖስ ወንዝ ዳርቻ ተገኝተው እንደነበርም ተዘግቧል። በጉብኝቱ ወቅት ንጉሥ አብደላህ በታላቅ ልግስና ለሰርቢያ ኦርቶዶክስ ቤተ ክርስቲያን ከዮርዳኖስ ወንዝ ዳርቻ ያለውን የመሬት ክፍል በስጦታ ማበረከታቸውም ተመልክቷል። የሦስቱ ርዕሰ ሊቃነ ጳጳሳት በመካከለኛው ምስራቅ መገናኘት የቤተ ክርስቲያኑ መሪዎች የሃይማኖቶች መግባባት በአካባቢው እንዲኖርና ሰላም እንዲሰፍን ያላቸውን ቁርጠኝነት ያሳያል ሲል ዜናው አመልክቷል። ለንጻሬ የሚዲያ ዳሰሳ በመጨረሻ አድርገን የመረጥነው የኢንተርኔት ኦርቶዶክስነትን ነው። አሁን ላይ በተለይ የውጭ ኦርቶዶክሳውያን አገልግሎታቸውን እያሰፉ ከመሄዳቸው ጋር በርካታ አማንያን ክርስትናውን ተቀብለው እየተጠመቁ ይገኛል። በዚህ ረገድ በኢንተርኔት ያለው የመረጃ ስፋት በጎ አስተዋጽኦ ቢኖረውም በአንጻሩ የኢንተርኔት ኦርቶዶክሳዊነት በእውነተኛው የቤተ ክርስቲያን አስተምሮትና አገልግሎት ላይ የራሱን የሆነ አሉታዊ ተጽዕኖ እያመጣ መሆኑ ይገለጻል። ከሰሞኑ የኦርቶዶክስ የመገናኛ ብዙሃን በውጭው ዓለም እየተነጋገሩበት የነበረውን ይህን ርዕስ ቀጥሎ እንመለከተዋለን። የኢንተርኔት ኦርቶዶክስ ወይም ኢንተርኔት ኦርቶዶክሲ የሚባለው ክርስቲያናዊ ሀሳቦችን፣ ውይይቶችን፣ ትምህርቶችንና ልምዶችን በኢንተርኔትና በማህበራዊ ሚዲያ ብቻ ማወቅና መከታተልን ያካትታል። ከዘመኑ ቴክኖሎጂ ጋር ሕይወታቸውን ባጣመሩት ዘንድ ደግሞ ክርስቲያናዊ ሕይወትን ከቤተ ክርስቲያን ይልቅ በዲጂታል ዓለም ውስጥ የመወሰን አጉል ልማድንም ይመለከታል። በአሁኑ ጊዜ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያንን ጨምሮ በዓለም አቀፍ ደረጃ የኦርቶዶክሳውያን የኢንተርኔት አጠቃቀም እየጨመረና እየሰፋ መምጣቱን የሚያሳዩ አያሌ ማስረጃዎች አሉ። ለዚህም ምክንያት ከሚባሉት ውስጥ አንደኛ፣ የኮቪድ ወረርሽኝ በተከሰተበት ወቅት ቤተ ክርስቲያን በአካል የመሄድ ዕድሉ ሲገደብ ብዙ የቤተ ክርስቲያን ትምህርቶች፣ ስብከቶችና የጸሎት መርሃ ግብራት ወደ ኦንላይን እንዲዛወሩ ግድ ሆኖ ነበረ። ምንም እንኳን ገደቦቹ ቢነሱም በዓለም አቀፍ ደረጃ ምዕመናን አሁንም በቀላሉ የሚገኙትን የዲጂታል አገልግሎቶች መፈለጋቸውን ቀጥለዋል። በሌላ በኩል ወጣቶች የሚከታተሏቸውና የቤተ ክርስቲያን መምህራን ያልሆኑ ነገር ግን ተከታይ ያላቸው ታዋቂ የሚባሉ ግለሰቦች ስለ ኦርቶዶክስ የሚያስተላልፏቸው ይዘቶች በብዛት እየጨመረ በመምጣቱ በተለይ ወጣቶች በገፍ እየተሳቡበት ይገኛል። በአንጻሩ መልካም ሊባል በሚችል መልኩ በዓለም አቀፍ ደረጃ የኦርቶዶክስ ቤተ ክርስቲያን ታሪክን፣ ትምህርቶችን፣ መንፈሳዊ መልእክቶችን የሚያቀርቡ ድረገጾች፣ የዩቱብ ቻናሎችና ፖድካስቶች ቁጥር እየጨመረ መምጣቱ ኢአማንያን ስለ ኦርቶዶክስ ቤተ ክርስቲያንና ትምህርቶቿ እንዲያውቁ በማድረግ በብዛት ወደ ቤተ ክርስቲያን እንዲሳቡ እያደረጋቸው ይገኛል። በዚህ ሁሉ መሃል ግን ኦርቶዶክሳዊነትን ትክክለኛ ባልሆነ አቅጣጫ የሚረዱና የሚተገብሩ እየበዙ መምጣታቸውን የመገናኛ ብዙሃን እየገለጹ ይገኛል።
Orthodox pedagogy is a living encounter. It has always been since the days of the apostles. ኦርቶዶክሳዊ የትምህርት አሰጣጥ በአካል መገናኘትን ይፈልጋል። በትእዛዝና በመመሪያ አይነት ሳይሆን ከሊቃውንቱ እግር ስር ቁጭ ብሎ ሐዋርያዊ ዕውቀት መቅሰም ይጠይቃል። ሕይወት ባለው ግንኙነት ውስጥ ሆኖ ትምህርትና ልምዳቸውን መውሰድ ይፈልጋል። ዛሬ ግን የኢንተርኔት ኦርቶዶክስ ከያቅጣጫው የተገናኙ ሰዎች ተሰብስበው በራሳቸው መረዳትና ትርጓሜ ጭምር የሚናገሩበት እየሆነ ሄዷል። እንዲህ አይነቱ መንገድ ኦርቶዶክሳዊ አይደለም። የሚናገረውን ሁሉ ሳይሆን ቤተክርስቲያን ከምታውቃቸው ስልጣኑም ከተሰጣቸው ዘንድ ቀርበን እንድንማር ነው የታዘዝነው። ከዚሁ ጋር ፐብሊክ ኦርቶዶክሲ እንደጻፈው ከዲጂታል ሚዲያው መስፋፋት ጋር የሚሰራጩ መረጃዎችን አዛብቶ በመረዳት በተለይ አዳዲስ አማንያን የኦርቶዶክስ ዋና ስነ መለኮትን በሰዓተ መልኩ በቤተ ክርስቲያኒቱ ያሉ ስርዓትን ከጾታዊ ጥንካሬ ማሳያ ጋር አዛምዶ የመረዳትና በጎ የሚመስል ግን አሉታዊ የሆኑ ግንዛቤዎችም እየጨመሩ መጥተዋል። ፐብሊክ ኦርቶዶክሲና ሌሎችም እንዳሉት በእርግጥ የዲጂታል ሚዲያው በርቀት ለሚኖሩና የቅርብ አገልግሎት ማግኘት ለማይችሉ ምዕመናን የቤተ ክርስቲያን ታሪክ፣ ስርዓተ አምልኮና ትምህርትን እንዲያውቁ ምቹ ሁኔታ ይፈጥራል። ሆኖም በእምነት ማደግ የሚቻለው በአካላዊና መንፈሳዊ ተሳትፎ ነው። ዘመኑ በቂ ዕውቀትና መንፈሳዊ ብቃት የሌላቸው ግለሰቦች የሚያስተላልፏቸው የተዛቡ መልእክቶች እየበዛ የሄደበትም ሆኗል። በዚህ አንጻር የኢንተርኔት ኦርቶዶክስ ለቤተ ክርስቲያን መልካም የቴክኖሎጂ አማራጭ ቢያመጣም በዚያው መጠን አደገኛ መልኮች በመኖራቸው አብያተ ክርስቲያናት ክፍተቱን ተገንዝበው በትኩረት ሊሰሩበት ይገባል። የተወደዳችሁ ተመልካቾቻችን ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለዛሬ በንጻሬ የሚዲያ ዳሰሳ የነበሩን ርዕሰ ጉዳዮች የተከታተላችሁትን ይመስላሉ። በመጪው ሳምንት እንዲሁ በተመሳሳይ ሰዓት ሌሎች በቤተክርስቲያናችንና በዓለም አብያተ ክርስቲያናት ዙሪያ ጎልተው የተሰሙ ዜና ነክ ርዕሰ ጉዳዮችን እናጋራችኋለን። ለዛሬ ለነበረን ቆይታ እናመሰግናለን። በመጪው ሳምንት እንገናኛለን። ደህና ቆዩን።